አዱን በምን እናውቃለን? ይሄ ትልቁ ጥያቄ ነው። የወለላይቱ እመቤት ልጆች በተለይ ዕውቀታችን በመተት ከኛ ሲወሰድ ማንም ሳይነግረን እኛው በእነዚህ ምልክቶች ማወቅ እንችላለን። እነሱም ጎበዝ ተማሪ ከሆንን በድንገት ሙልጭ ያልን ሰለፍ እንሆናለን። የምንወደው የምንተማመንበት ትምህርት ያስጠላናል። ባሲሲል እንኳን ትምህርት ደብተራችን ያስጠላናል። ክፍል ውስጥ እንቅልፍ ይለናል። ፍዝዝ እንላለን። አጥንተን እርግጠኛ ሆነን ፈተና ላይ ውጤት አልባ እንሆናለን። የምናውቀውን ጥያቄ ፈተና ላይ እንስታለን። ጥያቄውን ከሰዓትን በኋላ ነው መልሱ ትዝ የሚለን። በምናውቀው ነገር ከፍተኛ ፍርሃት ውስጥ እንገባለን። የምናውቀውን ነገር በድፍረት ለመናገርና ለማስረዳት እንቸገራለን። በፊት አንድ ነገር ለማወቅ በጣም እንጓጓ ነበር። አሁን ግን እንኳን ለማወቅ ከእውቀት ጋር የተያዙትን ነገሮች በሙሉ ያስጠሉናል። ጥሩ ህይወታችንን የሚቀይሩ የትምህርት ዕድል እናገኛለን፣ አንማርም። እኛ አንማርም ባልነው ዕድል ሰው ተምሮ ትልቅ ደረጃ ላይ ይደርስበታል። በጣም የሚያሳዝነው እኛ አንማርም ብለን ያሳለፍነው የትምህርት ዕድል ሰው ተምሮ ትልቅ ደረጃ ደርሶ እያየን ምንም አይመስለንም። ልማር ብለን እናስባለን፣ አንማርም። እንደምንም ብለን ዩኒቨርሲቲና ኮሌጅ ትምህርት እንጀምራለን፣ በፍጹም ትምህርቱን አንጨርስም። ገና ትንሽ እንደተማርን ትምህርቱ ያስጠላናል። አሊያም ጥሩ አሳማኝ ምክንያት ለራሳችን ሰጥተን ራሳችንን አሳምነን ትምህርቱን እንተዋለን። ለምን? የሆነ ሰው በእኛ ዕውቀትና ዕድል ተምሯል ወይም እየተማረበት ነው። ትምህርት ጀምራችሁ የምማርበት ጊዜ የለኝም፣ ከስራዬ ጋራ ከትዳሬ ጋራ ከልጆቼ ጋር አይሄድም፣ ጊዜ አሳጣኝ ብላችሁ አትማሩ። ነገር ግን መልሳችሁ የማታገኙትን ውድ ጊዜያችሁን በዩቲዩብ፣ በቲክቶክ፣ በፌስቡክ፣ በፊልም፣ በኳስ ወዘተ ታጠፋላችሁ። ለዛውም ረጅም ሰዓቶቻችሁን። ዕውቀታችን የትምህርት ዕድላችን ተወስዶ እንጂ ተጋርዶብን እንጂ በየቀኑ በማህበራዊ ሚዲያ ለማይረባ ነገር የምናጠፋቸው ጊዜዎች ትምህርት ከምንማርባቸው ጊዜዎች በጣም የበለጡ ናቸው። ወዳጆቼ በቀን አሊያም በማታ ለረጅም ጊዜ በማህበራዊ ሚዲያ ለዛው መንፈሳዊ ነገር ሳይሆን ዓለማዊ፣ ፖለቲካዊ፣ ዘራዊ፣ ጎሳዊ ባልቱን እንቶፈንቶን ለማየትና ለመስማት የምናጠፋበት ጊዜ ቢጠራቀም 1 እና 2 ዲግሪ በደንብ እንማርበታለን። ግን ዕውቀታችን ስለተወሰደ ይህንን የምናስብበትና የምናስተውልበት አቅም አይኖረንም። እኛ በማህበራዊ ሚዲያ የምናጠፋቸው ሰዓታት መተት ያደረገብን ሰው የሚማርበት የኛ ጊዜ ነው። መተት ያደረገብን ሰው ዕውቀት ስለሌለው በእኛ ይማራል፣ የኛ ይዘጋል። አንዳንዱ ጨክኖ ታግሎ ይማራል፣ ግን ምንም ሳይሰራ ጊዜ አይበቃውም። ግራ ግብት ብሎት እየባከነ ይማራል። ይሄ ደግሞ ለመማር ጊዜ የሌለው ሰው የጊዜ በረከትን ይሰልብና አንተ ጊዜ እያለክ መማር አትችልም። መተት ያደረገብህ ሰው ጊዜ የለውም፣ ግን ይማራል፣ ዲግሪውን ይደራርባል። በጣም የሚደንቀኝ 2-3 ዓመት ለመማር ጊዜ አጣው እያሉ ምክንያት እየደረደሩ 4-5 ዓመታትን በማህበራዊ ሚዲያ ላይ ጊዜያቸውን የሚያጠፉ አሉ። ሰይጣን ብልጥ አይደል? ጊዜያቸውን በማይረባ ነገር አጠፋው እንዳይሉ በሀገር ጉዳይ፣ በፖለቲካ፣ በብሔር፣ በዘር ሽፋን እንዲሸፈኑ አድርጓቸው ጊዜያቸውን ይበላባቸዋል። አንተ ማህበራዊ ሚዲያ ላይ ቁጭ ብለህ ተጠምደህ ትውላለህ፣ ትማረራለህ። ይሄ ለምን ሆነ ብለህ ስትበሳይ ትውላለህ። ያስመተተብህ ሰው ባንተ ይማራል። በጣም የሚያሳዝነው ደግሞ የመማር ፍላጎት እያላቸው የማይማሩ አሉ። ለመማር ፍላጎታቸው ሞራላቸው ከፍተኛ ነው። ዕውቀታቸውና ጊዜያቸው በመተት ስለተወሰደ ዘመናቸውን በመማር ፍላጎት ብቻ ይኖራሉ። እነዚህ ሰዎች ተማሩ ሲባሉ እምቢ አይሉም፣ እሺ ይላሉ። እንዲማሩ ነገሮች ቢመቻችላቸውም ቢስተካከልላቸውም የሚቀጥለው ዓመት እማራለሁ ወዘተ እያሉ ሳይማሩ ይኖራሉ። አንጀት የሚበሉት ደግሞ የሚሰሩበት መስሪያ ቤት ወይም ድርጅት ከፍተኛ እድገት እንዲያገኙ ዩኒቨርሲቲ ወይም የውጭ ሀገር የትምህርት ዕድል ይሰጣቸውና ተማሩ ሲላቸው ሞቼ ይገኛሉ፣ አልማርም ይላሉ። ሙያቸውን ዕውቀታቸውን የማሻሻያ ወይም የውጭ ሀገር ከፍተኛ የትምህርት ዕድል ተሰጥቷቸው ለዛውም ወጪው ተሸፍኖላቸው አሊያም ደሞዛቸው እየተከፈላቸው ተማሩ ሲባሉ ይሄንን የእነሱን ዕድል አንዱ የሥራ ባልደረባቸው ወስዶ ይማርበታል፣ ራሱን ይቀይርበታል። እነሱ ቁጭ ብለው በእነሱ ዕድል ተምረው አለቃቸው የሆኑ ስንት አሉ። አንዳንዶች ደግሞ ዕውቀታቸው ወይም የትምህርት ዕድላቸው እንደተወሰደባቸው ስለማያውቁ ተማሩ ሲባሉ ትምህርቱን ከዕድሜያቸው ጋር ያያይዛሉ። አሁን እኔ በዚህ ዕድሜ ከምማር
አሪፌ ብሰራስ ከዚህ በኋላ ተምሬ ምን ልጨምር ነው እያሉ ሳይማሩ ይቀራሉ። ስንት ጎበዝ ተማሪዎች የት ይደርሳሉ፣ ስትሬት ያመጣሉ፣ ከዩኒቨርሲቲ በማዕረግ ይመረቃሉ ተብለው ተስፋ የተጣለባቸው በድንገት ትምህርታቸውን ትተው ውጤታቸው ተበላሽቶባቸው ተስፋ ቢስ ይሆናሉ። አንዳንዶቹ ደግሞ ጎበዝ ተማሪ ሆነው ትምህርት ትተው የአእምሮ በሽተኛ ሆነዋል። ሌሎቹ ደግሞ አብዶ በየመንገዱ ሲንከራተቱ ይውላሉ። ይሄ የሚሆነው ዕውቀታቸው የትምህርት ዕድላቸው በመተት ሲወሰድባቸው ነው። ዕውቀታቸው በመተት የተወሰደባቸው ሰዎች የዕውቀት መተቱ እንዳይጋለጥ ሚስጥር እንዲያወጣ ከሚስጥር መተት ጋር አብረው ያስገቡታል። እድሜ ዘመናቸውን ዝም ብሎ ይኖራል። የዕውቀት መተት ክፉ ነው። ዕውቀታቸው አእምሯቸው በመተት ተወሰደ እንዳይባል የመተት አጋንንቱ በድንገት ጠጪ፣ ሰካራም፣ ሱሰኛ ያደርጋቸዋል። ቤተሰብም ልጃቸው በመተት እንዲህ መሆኑን ስለማያውቁ ልጃችን እንዲህ ሆነው በመጠጥ ነው በሱስ ነው ይላሉ። በዚህም የልጃቸው ችግር ሳያውቁ ሳይረዱ ይኖራሉ። ሌላው ልብ ሰባሪው የሕክምና ተማሪ ኢንጂነሪንግና ትልቅ ዕውቀትና ማስተዋል የሚጠይቅ ትምህርት እየተማሩ ትምህርታቸውን ሳይጨርሱ አብደው ታመው ተጨናንቀው መማር አቅቷቸው ትምህርታቸውን ይተዋሉ። ድጋሚ መማር ያቅታቸዋል። ምክንያቱም እነዚህ ሰዎች የዕውቀት ወይም የትምህርት መተት ሰለባ ስለሆኑ ነው። በስራ ዓለም ካለን ደግሞ በያዝነው በተማርነው ዕውቀት መጠቀምና ሰውን መጥቀም አንችልም። የምናውቀውን ስራ ለመስራት ግራ ይገባናል፣ ይጠፋናል። በስራችን በዕውቀታችን ደስታ እናጣለን፣ ያስጠላናል። ከፍተኛ የሆነ ነገሮችን የመርሳት ችግር ይታይብናል። ያስቀመጥነውን ነገር እንረሳለን። አስተውሎታችን ይቀንሳል። ያለ ምክንያት የመፍዘዝና የመደንዘዝ ጠባይ ይታይብናል። ነጭናጫ፣ ቁጡ፣ ብስጩ እንሆናለን። ስለምናውቀው ነገር ሲወራ መስማት ያስጠላናል። ሁል ጊዜ አእምሯችንን ከግራና ከቀኝ ውጥር ያደርገናል። ከፍተኛ የሆነ መድኃኒት የማያጠፋው የማያሽለው ራስ መታት ይታይብናል። በየጊዜው ይነስረናል። ከአፍንጫችንና ከአንጎላችን የማይቆም ፈሳሽ ይወጣል። ፈሳሹ የሚሸት ሊሆን ይችላል። አእምሯችን ውስጥ ከውስጥ ውጥር ያደርገናል። አንዳንዴም አእምሯችን ውስጥ የሚጮህ ሰው ድምፅ ይሰማናል። አእምሯችን ውስጥ የሆነ ነገር ያለ ይመስለናል። አእምሯችን ከውስጥ እንደ ዕቃ የሚንቃቃ ይመስለናል። ጭንቅላታችን እጅጉን ይከብደናል። አእምሯችን ውስጥ የሆነ የሚሄድ የሚርመሰመስና ከውስጥ የሚመታን የሚመስል ስሜት ይሰማናል። የጸሎት መጻሕፍትን መጽሐፍ ቅዱስንና ዓለማዊ መጽሐፍትንም ቢሆን ማንበብ አንችልም። ማንበብ በጣም ያስጠላናል። ማንበብ ሞት መስሎ ይታየናል። ምንም ነገር